ጉድ 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 ቴሌግራም ላይ እየተጨበጨበላችሁ ማን ይገዛልሽ? ቴሌግራም አይፎን 17 ፕሮ ማክስ ቴሌግራም ገዛልኝ ነው እያለች ያለችው። ምን ማለት ነው? ኦንሊ ፋንስ ማለት ነው። በግልጽ አማርኛ እየተጨበጨበ የራቁ ፎቶ እየተሸጠ ነው ማለት ነው። በግልጽ አማርኛ መንግስት ጁን ያስገባ እዚህ ላይ አለበለዚያ እንደ ትውልድ ማለቃችን ነው። ለማንኛውም ይሄንን ሐሳብ ላወራበትም አልፈለኩም ነበር ጠቆም አድርጌ ለማለት ነው። ቤላና እቺ ልጅ ያደረጉት ነገር መርዝ ነው የረጩት። ለማንኛውም ዩቲናስና አዶናይ ኮላብ አድርገዋል። ካሸነፍኩ አይፎን 17 እገዛለታለሁ አይነት ነገር ሰው ኮሜዲያን ሆኗል። ትቀልድ የለም ቢዩቲ። ለማንኛውም ቦታ አድርጓት ዳሽን ባንክ ሱፐር አፕ ላይ እንግዲህ እሱን ለማለት ለማስተላለፍ ፈልገው ነበር። ፒኪያራ ኪሎና ጫ የሰሩት የቮቲንግ ማስታወቂያ እስቲ ተመልከቱ። ዘግየት ብለን ቪዲዮን ስለሰራ ነው ቮቱ በደንብ ምን አንድ ሰው አይበልጠንም ነው የምላችሁ። ጉታባ ይሄ ግባብ ባርኮት ብላ ይሄ ግባብ ቆሽ እሺ ቮት የጨለለች እኮ ናት። ለማንኛውም ትርጉም በሱ ያምራል ብለናል። ይመቻት። የኩኩሻ ሚስት ተመልከቱልኝ። ማስታወቂያ በማስታወቂያ ሆናል። ጉድ እኮ ነው። ማስታወቂያ በማስታወቂያ ኩኩሻ እንግዲህ አሁን እዛው ምንድን ነው ተለያይተን እኔ ማስታወቂያ መስራት ሲኖርብኝ እሷ እንዴ ተው እንጂ ይሆናል እያለ ነው። አያችሁ ግን ለሁለቱም እንጀራ ከፈተ። ያንዱን ከፍቶ ያንዱን አይዘጋ ፈጣሪ እንደሆነ ተበርቲው ናችሁ። ለማንኛውም ሁለቱም ሀብታም እየሆኑ ነው፣ ብር እየሰሩ ነው። መለያየቱ ድራማም ሊሆን ይችላል፣ የምርም ተለያይቶ ሊሆን ይችላል። አይመለከተንም። ግን ሁለቱም ሀብታም እየሆኑ ስለመሰለን ሀብት ደግሞ ያው የሰራ ሰው መለወጥ እንደሚችል እንድትማበል። ቲክቶከሩ ቴዲ የደረሰበትን ግፍ እንዲያወሩታል አንድ ፖድካስት ላይ ቀር ላፕቶፔን ተሰርቄ ፖሊስ ጣቢያ ሄጄ አመልክቼ ሴኩሪቲ ካሜራ ቪዲዮ ምናምን ሰጥቻቸው ይሄ እኮ በቂ አይደለም ብለው ሌባውን ለቀቁት። አረ ወይኔ እስክል ድረስ አለ። ነገሩ እንዲህ ነው። እሑድ ቀን ነው አሉ። ተነስቶ ምሳሌ ይበላል 15 ደቂቃ ከጓደኞቹ ጋር ወጣ ማለት ከቢሮ። ከዛ ሲመለስ ከ15 ደቂቃ በኋላ በቁልፍ ሌባው ገብቶ ፒሲና ከቦርሴ ውስጥ አውጥቶ ይዞ እበስ ወጥታ ላይ ይላቸው። ከዛ በኋላ ካሜራ የለም ብለን ከንጾ ላይ ስናሳይ ሌባው መጥት የእጄ ፖሊስ ጣቢያ ስትት። ከዛ ፖሊሶቹ የሆነ ቀን ቆዩና ደወሉልኝ። ያው ተይዟል ምናምን። ከተያዘ በኋላ እንዴት ነው መሰላችሁ የያዙት በድጋሚ በሳምንቱ ድጋሚ ሊሰርቀው መጣ። ሲመጣ ጥበቃው ነው የሆነ ጓደኛዬ ነግሯል። ከዛ ተደውለው ተሰባስበው ጀለሶቹ ምናምን ይዙትና ፖሊስ ጣቢያ ይዘው ይሄዳሉ። ይሄው ሌባው ይሄው ቪዲዮ ብለው ይናገራሉ። ከዛ ፖሊሶቹ በቃ ክስ መስርተናል ሂድ በቃ ምናምን ይሉታል። ከዛ በኋላ በሶስተኛው ቀን ነው ምናምን መንገድ ላይ ሲሄድ ያገኘዋል። ምንድን ነው ይላል። ፖሊስ ጣቢያ ሄዶ ሲላቸው ከዛ በፊት አንድ ሰው ደውሎለት ምን አሰብክ ይላል። ምን አስባለሁ ከሰሱት እንጂ ምናምን ይላል። አይ በቃ ምናምን ይባላል ያልቃል። ዝም ይሉታል። ከዛ ምንድነው ለቀቃችሁት እኮ ሲል ሄዶ ፖሊስ ጣቢያ ያው በቃ ምንም በቂ ማስረጃ አላገኘም። ይሄ እንዴ ፊቱ ሰጥቻችሁ ይሄው እጅ ከፍንጅ እኮ በሉት እኮ ሲላቸው አይ በቃ በቂ አይደለም ከፈለክ ፋይሉን ልስጥ ሌላ ቦታ ሄደህ ክሰስ ፍርድ ቤት የተሻለ ታውት ብሎ ከዛ በኋላ ሌባ ካገኘው እግሩ ይሰበር ነው የምለው የሚል አቋም ይዤ ከሆነ ጊዜ በኋላ ታች ሱቅ ላይ አንድ ጓደኛችን ስልክ ሰርቋት ሲሄድ ባልየው ያዘዋል። ከዛ ከበወሩታል ስልኩን አንጣ ያሉ ምናምን ተንደርድሬ እንዴት እንደወረድኩ አላውቅም። ከቢሮ ተንደርድሬ ሰጠውታል። ከዛ በኋላ ህዝቡ በሙሉ ተደባደበበት፣ ተረባረበበት። ከዛ በደቂቃዎች ውስጥ ይሄ ሌላኛው ጓደኛው ሌባ ስልኩን ይዞ መጣ። ስልኩ ተመለሰ። ከዚህ በኋላ እኔ ማምነው ሌባ እግሩ ይሰበር በሚል ነው ብሎላችኋል። እንግዲህ ሌላኛው የሳምንቱ ጉዳይ ይሄ ነበር። ቀጣይ እመጣለሁ። እቺ ሀገር ጉደኛ ነች። በየ30 ደቂቃው አጀንዳ ስለማታውቅ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አድርጉ። እመለሳለሁ።